አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። እኔም ደህና እንደሆንኩት እናንተም ደህና እንድትሆኑ የዘወትር ምኞቴ ነው ኢንሻአላህ። ዛሬ ደግሞ በአዲስ ቪዲዮ በአዲስ ኬክ ተገናኝተናል። የልደት ኬክ ነው፣ በሰማያዊ ከለር ነው የሰራሁት እና ወደ አሰራሩ አብረን እንሄዳለን። እንደምታዩት ያው መጀመሪያ ኬኩን መሞረድ ወይንም ማስተካከል አለብን ማለት ነው። ደረቅ ደረቁን እናወጣዋለን። ይሄንን ኬክ የጠለበችኝ በዋትስአፕ ግሩፕ ላይ ነው የተገናኘ ነው። እዛ ግሩፕ ላይ የኢትዮጵያኖች ግሩፕ ነው። ኡጋንዳ ላይ አክስት ኡጋንዳ የሚል ግሩፕ ላይ እዛ ላይ ነው የተገናኘ ነው እና በቃ እዛ ላይ ኬክ አለኝ ብዬ ሳወርድ አንድ ቀን ጠለበችኝ። በቸኮላታ ነው የምትወደው፣ ሰርችላት ነበረ። በአይን አልተገናኘንም። አሁን ደግሞ የጓደኛዋ ልጅ ልደት ነበርና በቃ ስሪልን እባክሽን ብላኝ እሺ ብዬ እንዴት ነው ፈልጊ ስላት ሰማያዊ እና የሃፒ በርዝዴ የሚል ጽፈሽ ስሪልን አለችኝ እና አድቨርታይዝ እንዳረግልሽ ቆንጆ አርገሽ ስሪልኝ ስላለችኝ ያው እንደምታዩት ቆንጆ አርጌ ልሰራላት ላይታች እያልኩኝ ነው። ያው ኬኩን ጨርሼ በወተት አርሼው ክሬም ካደረኩበት በኋላ እና በጣም ተደስተዋል። እንዳያችሁትም ቪዲዮ ልከውልኝ ቪዲዮም ልጁ ኬኩን ሲቆርስ ከወላጆቹ ጋር ሁሉም የሚያሳይ ቪዲዮ እና እኔ ደግሞ ቲክቶክ ላይ ያወረድኩትን ቆራርጬ ያመጣዋቸው ቪዲዮ ነው መጀመሪያ ያያችሁት። ያዛ እንዲያለ ይቀጥላል። ደንበኛ ሲደሰትልህ የበለጠ ለመስራት ፍላጎቱ ያድርባል ማለት ነው። ከገንዘብ ይልቅ ደንበኛ ማስደሰት ትልቅ ነገር ነው። ይሄ ደግሞ ቾኮላታውን አቅልጬ ሰማያዊ ከለር አድርጌበት ሃፒ በርዝዴ የሚል በስፔሊንግ ጽፍበታለሁ ማለት ነው እና ለ5 ደቂቃ ወይ ለ2 ደቂቃ ፍሪጅ ሳስገባው ከዛ ቅርጹን ይዞ ይወጣል ማለት ነው። እና ይሄዎችን አደረኩኝ። ሃፒ በርዝዴ ማነው ስሙ ነበር ረሳሁት። እሱም የ2 አመት ነው እና ይሄው መጀመሪያ ክሬሙን አደረኩበት። ክሬሙን ከሞላው በኋላ ያው እንደተለመደው ግማሽ ሰዓት ላይ ፍሪጅ አደርገዋለሁ። ከዛ በሰማያዊ ከለር ከላይ ከታች ከዛ ዶቃዎችን አረግበታለሁ እና በሰማያዊ ቸኮሌት ከለር ማለት ነጩን ቸኮሌት አቅልጨው ካቀለጥኩት በኋላ ሰማያዊ ከለር አድርጌ ከጎን ዘርፈፋ አረግበታለሁ ማለት ነው። ውበት ይሰጠዋል ኬኩ ማለት ነው። እና ፍሪጅ አስገባሁት፣ አወጣሁት። አሁን ደግሞ ወደታች በአንድ ጎን ሲሆን ላስተካክለው ብዬ ነው። አሁን ይኸው ክሬም አረኩበት። አሁን ቆንጆ መጣልኝ። ከዛ አስተካክየው በማበጠሪያው በሱ አድርገዋለሁ ማለት ነው። ከላይ መጀመሪያ አስተካክዬ እንዳይሰለቻችሁ ነው ፍጥን ማረገው። ሁልጊዜ ተመሳሳይ ቪዲዮ ሲሆን ይሰለቻል። ይህ ሙሽጡ ነው። አሁን የጻፍኳቸውን ሃፒ በርዝዴ ሁለት ይር ብለው ሲልኩላችሁ መሰለን ፈርስት ከሆነ አንድ ከሆነ ፈርስት ኤስቲ ታረጋላችሁ። ሰከንድ ሁለተኛ ከሆነ ኤንዲ ብላችሁ ኤንዲዋን በቸኮላት ይጻፋል ማለት ነው። ሃፒ ሰከንድ በርዝዴ፣ ሃፒ ሰከንድ በርዝዴ። ከዛ ስሙ ይቀጥላል። አንዳንዱ ከነቀኑ ከነ ዓመተ ምሕረቱ ከነ አባት ስም ምናምን ሲል ክሬሙ ቦታው እንትን ኬኩ ቦታው ማይበቃም አንዳንዴ እና ይሄ ሃፒ ሰከንድ በርዝዴ እና ስሙና የአባቱ ስም ተጽፎበታል። እስኪ ማን መባእል
መባዕል 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 ነው ስሙ። መባዕል ብሩኬ መባዕል ብሩኬ ነው የሚለው ማለት ነው። አስታውት በሰጥከ ውስጥ አሁን ቀጥሎ የሚቀረው ዲዛይኑን ማድረግ ነው። ከዲዛይኑ በፊት ቸኮላታውን እናደርጋለን። ነገ ትምህርት ስለሌለ እዚህ ሀገር ፐብሊክ ሆሊዴይ ነው። ግቢያችን በልጆች ጫጫታ ስለሚሞላ ከነገ ይልቅ ዛሬ ይሻለኛል። ቤት ውስጥ ብንሆንም ጫጫታው ውስጥ ይሰማል። ስለዚህ ከማታውኑ አፕሎድ ላድርገው ብዬ ነው ቪዲዮን። ይኸው ቸኮላታውን ነጩን ቸኮላታ ከለር አደረግበትና ስለሚወፍር በዘይት አቀጥነዋለሁ ማለት ነው። ከዛ እንደምታዩት በኬኩ ጫፍ ጫፍ ላይ አደርገዋለሁ። ለሴት ልጅ ሲሆን ፒንክ ከለር፣ ለወንድ ልጅ ሲሆን ደግሞ ሰማያዊ ነው በአብዛኛው ሰው የሚመርጠው። ፐርፕል ይሄ ወይን ጠጅ ደግሞ ለሁሉም ይሆናል፣ ለወንድም ለሴትም። ቸኮላታም ለሁሉም ለወንድም ለሴትም ይሆናል። ግን ልጆች ያው ሰማያዊ ሲሆን ደስ ይላቸዋል ወላጆችም። ሴቶች ደግሞ ፒንክ ሲሆንና አሻንጉሊቶች ሲሆንበት በጣም ደስ ይላቸዋል። እንግዲህ የኬክ እቃ የሚሸጡትም እሱን አውቀው እሱን ያዘጋጃሉ። እኛም ደግሞ ሲያዙን እሱን እናደርጋለን ማለት ነው። ያው ቸኮላቱን ከጎን ጎን አድርጌ ጨርሼዋለሁ። አሁን ዲዛይን ማድረጉ ነው የሚቀረው። አሁን እንደምታዩት ይሄው ዲዛይኑን እያደረኩ ነው። ስሙ የተጻፈበት ቦታ ስለሚወስድ እንዳልሸፍነው እየተጠነቀቅኩ ነው የማደርገው ማለት ነው። ኬኳም ትንሽ ስለሆነች አይበቃውም፣ ሁልት ይላል። ይሄው ጨርሰናል። አሁን ደግሞ ከታች ደግሞ እንደምታዩት ቀለል ያለ ዲዛይን ነው። ብዙ አስቸጋሪ የለውም፣ ብዙ ጣጣ የሌለው ነው። ልጆች የሚፈልጉት መቼም ሃፒ በርዝዴ ሻማ ካለበት ቁጥር ካለበት በቂ ነው። ይሄው እንደዚህ አድርገን ጨርሰናል። ቀጥለን ደግሞ ካፕኬክ አለ። ካፕኬኩን ደግሞ አስውበዋለሁ ማለት ሌላ ጊዜ ለብቻው ካፕኬክ አሰራሩንና በክሬም እንዴት አድርገን እንደምናስውበው አመጣለሁኝ። አሁን ግን ከዚህ ጋር የተሰራ ስለሆነ እንቁዎችን አደርግበታለሁ።
አሁን ደግሞ ካፕኬኮቹን በዛው ከለር ወይንም ሌላም ቀላቅዬ አደርገዋለሁ። አንዳንድ ሰው ልደቱ እንዲያምርለት ካፕኬክ ይጠልባል። እንደዚህ ጠረጴዛቸው ሙልት ሲያደርግ ብዙ ነገር ውበት እንዲሰጥላቸው እንደዚህ ይጠልባሉ ማለት ነው። በኋላ ያው ሲበሉት ወረቀቱን በእጅ ይዘህ ነው የሚመረጠው የሚሻለው። ትልልቅም ወይም ትንንሽም ማድረግ ትችላላችሁ። አሁን ደግሞ ሌላ ሶስቱን ሌላ ከለር ማድረግ ስለፈለኩኝ ልቀይረው ማለት ነው። ይሄው እንደምታዩት ካፕኬኩን አስኪጠን ጨርሰነዋል። 6 ካፕኬክ ነው። በሶስቱ በሰማያዊ፣ 3ቱ በወይን ጠጅ፣ ሰማያዊ ላይ ወይን ጠጅ እያረኩበት ነው ውበት እንዲሰጠው። ላዩ ላይ ደግሞ ቀይ፣ አረንጓዴ፣ ቢጫ የሆኑ አሉ እንትን ናቸው ጨሌው የሚመስሉ እነሱም ደግሞ አርከፈክፍበታለሁ ማለት ነው። የበለጠ ውበት ይሰጠዋል። እንደዚህ አድርገን ጨርሰናል ማለት ነው። አሁን ይሄ መያዣ እቃ አለው። ወይ በካርቶን ውስጥ ታደርጋላችሁ ወይ ደግሞ ለማንጠልጠያ በሱ ይደረጋል። ለልደት በጣም ነው የሚያሳምረው። በሳህን ቁጭ ሲያደርጉት በጣም ያሳምራል። ልጆች ደግሞ ይወዱታል። ከነ ወረቀቷ ስለሚይዟት በጣም ይወዱታል። እና ውዶች ይሄው እንደዚህ አድርገን ጨርሰናል። ኢንሻአላህ ሌላ ጊዜ ደግሞ በአዲስ ቪዲዮ በአዲስ ኬክ እስክንገናኝ ኢንሻአላህ ደህና ሁኑ። ቪዲዮውን እስከመጨረሻው እዩት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። አመሰግናለሁ።